ዛሬ ወደ አንድ የምድራችን ታላቅ ሚስጥራዊ ቦታ እንጓዛለን። ስሙ ብቻ ፍርሃትን ይዘራል። መርከቦችንና አውሮፕላኖችን ደግሞ መዋጥ ወደ ለመደው ወደ አንድ ስፍራ፣ ወደ ቤርሙዳ ትሪያንግል። በአትላንቲክ ውቅያኖስ ላይ በቤርሙዳ በሚያሚና በፖርቶሪኮ መካከል የሚገኘው ይህ ሰፊ የባህር ክልል ላለፉት አያሌ ዓመታት የሰውን ልጅ አእምሮ ሲፈትን ኖሯል። በመቶዎች የሚቆጠሩ ግዙፍ መርከቦች፣ ዘመናዊ አውሮፕላኖችና በሺዎች የሚቆጠሩ ሰዎች በዚህ ቀጠና ውስጥ ገብተው የውሃ ሽታ ሆነው ቀርተዋል። ይህ ስፍራ ምንድነው? የባዕዳን ፍጥረታት መሸሸጊያ ወይንስ በሳይንስ ሊፈታ የሚችል የተፈጥሮ ሚስጥር? ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር ዲሴምበር 5 1945 ከቀኑ 7:10 ላይ ነው። በፍሎሪዳ በሚገኘው የፎርት ላውደርዴል የባህር ኃይል አየር ማረፊያው 5 ቲቢኤም አቬንጀር ቦምብ ጣይ አውሮፕላኖችን ለተለመደው የልምምድ በረራ አዘጋጅቷል። በረራውም ፍላይት 19 የሚል መጠሪያ ነበረው። ዓላማቸውም ቀላል ነበረ። ወደ ምስራቅ አቅጣጫ በመብረር በባህር ላይ የተቀመጡትን ኢላማዎች መምታት፣ ከዚያም ወደ ሰሜን ታጥፎ በባሃማስ በኩል በመዞር ወደ ጣቢያቸው መመለስ። የአየር ሁኔታውም እጅግ ግልጽና ለበረራ ምቹ ነበረ። በአውሮፕላን ውስጥም የነበሩት 14 አብራሪዎች ሙሉ በሙሉ ትጥቅና በቂ ነዳጅ ይዘው ነበረ። የመሪው አውሮፕላን አብራሪ ቻርልስ ቴይለር ደግሞ በሁለተኛው የዓለም ጦርነት ላይ የተሳተፈ በሺዎች የሚቆጠሩ ሰዓታትን አየር ላይ ያሳለፈ አንጋፋ አብራሪ ነበረ። በረራው እንደተጀመረ የመጀመሪያው 1 ሰዓት ተኩል በጥሩ ሁኔታ አለፈ። አውሮፕላኖቹ የተሰጣቸውን ተግባር አጠናቀው ወደ ጣቢያቸው መመለስ ባለባቸው ሰዓት ግን ሁሉም ነገር ተቀየረ። 9:45 ላይ በፎርት ላውደርዴል የእንቅስቃሴ መቆጣጠሪያ ማዕከል ውስጥ የነበሩት የሬዲዮ ባለሙያዎች ያልተለመደ ድምፅ ሰሙ። ቻርልስ ቴይለር ድምፁ ከሌላ የአውሮፕላን አባል ጋር ሲነጋገር ተሰማ። ቴይለር ግራ በመጋባት እንዲህ ይል ነበረ: ሁለቱም ኮምፓሶቼ ከጥቅም ውጭ ሆነዋል። የት እንዳለን ማወቅ አልቻልኩም። መሬቱን ማየትም አልቻልንም። ማዕከሉ ወዲያውኑ ወደ ቴይለር በመደወል አቀማመጣችሁን ግልጽ አድርጉ ሲል ጠየቁት። የቴይለር ምላሽ ግን የመቆጣጠሪያ ክፍል ሰራተኞችን በድንጋጤ ክው የሚያደርግ ነበረ። የት እንዳለን አናውቅም። በፍጹም የት እንዳለን ማወቅም አልቻልንም። ልክ ወደ ባህሩ መሃል የገባን ይመስለኛል። ውሃውም እኛ ከምናውቀው ውጪ የተለየ መልክ ይዟል። በመቆጣጠሪያው ማዕከል የነበሩት ባለሙያዎች አውሮፕላኖቹ አቅጣጫቸውን ስተው ወደ አትላንቲክ ውቅያኖስ ጥልቀት ውስጥ እየገቡ መሆናቸውን ተረዱ። ቴይለርን ወደ ምዕራብ ፀሐይ ወደ ምትጠልቅበት አቅጣጫ እንዲበር መከሩት። ነገር ግን ቴይለር ፍሎሪዳ ቁልቁል የሚገኙት የባሃማስ ደሴቶች ላይ ያለ መስሎት ነበር። ወደ ምዕራብ ከበረረ ይበልጥ ወደ ውቅያኖሱ የሚገባ መስሎት ፈራ። በዚህ ግራ መጋባት ውስጥ እያሉ የአየር ሁኔታው በድንገት ተበላሸ። ሰማዩ በጥቁር ደመና ተሸፈነ። ኃይለኛ ነፋስም መንፈስ ጀመረ። የሬዲዮ ሞገድም እየተቆራረጠም ቢሆን ከአውሮፕላኑ የሚወጡት ድምጾች ይሰሙ ነበር። ከሰዓቱ መግፋት የተነሳ የአውሮፕላኖቹ ነዳጃቸው እያለቀ መሆኑ ታወቀ። የሌሎች ወጣት አብራሪዎች ድምጽ በፍርሃት ተሞልቶ ወደ ምዕራብ ብንበር ኖሮ ወደ ቤታችን ደርሰን ነበር እያሉ ሲከራከሩ ይሰሙ ነበር። ከቀኑ 12:30 አካባቢ የቴይለር የመጨረሻ የተቆራረጠ ድምጽ በሬዲዮ ማዕከል ውስጥ ተያዘ። ነዳጃችን 75 ሊትር ብቻ ነው የቀረው። ወደ ሰሜን እንበራለን። ካልሆነ አውሮፕላናችን ነዳጅ ሲጨርስ ሁላችንም አብረን ወደ ባህሩ እንወርዳለን። ከዚህ ድምጽ በኋላ ፍጹም ዝምታ ሰፈነ። 5ቱ አውሮፕላኖች ከ14 አብራሪዎቻቸው ጋር የውሃ ሽታ ሆኑ። 5ቱ አውሮፕላኖች የት እንዳሉ ለማወቅ የተረፉ ካሉ ለመታደግ የባህር ኃይሉ ወዲያውኑ ግዙፍ የፍለጋ ዘመቻ አወጀ። ነገር ግን አስገራሚውና አስፈሪው ነገር እዚህ ጋር ነው። ይህ የማዳኛ አውሮፕላን ከተነሳ ከ20 ደቂቃ በኋላ ልክ እንደ በረራ 19 ሁሉ የሬዲዮ ግንኙነቱ ተቋረጠ። ከዚያ በኋላ አልተመለሰም። በአንድ ቀን ምሽት ውስጥ መርማሪዎቹን ጨምሮ 6 አውሮፕላኖችንና 27 የሰው ልጆች አድራሻቸው ጠፋ። በማግስቱም በመቶዎች የሚቆጠሩ መርከቦችና አውሮፕላኖች ባህሩን ቢያስሱትም አንድም የዘይትን ጥፍጣፊና ፍርስራሽ ወይም የህይወት አድን ጃኬት ማግኘት አልተቻለም። ከዚህ በኋላ የባህር ኃይሉ መርማሪ ኮሚቴ ባወጣው ይፋዊ መግለጫ ላይ
አደጋው የተከሰተብን ምክንያቱ ባልታወቀ ሁኔታ በማለት ነበር የደመደመው። ይህ ክስተት ነው እንግዲህ የቤርሙዳ ትሪያንግልን አፈ ታሪክ በዓለም ላይ በጉልህ የጻፈው። የበረራ 19 እና የሌሎች መርከቦች መጥፋት እንዲሁም የፍርስራሾቻቸው ጭራሽ አለመገኘት በአሜሪካና በመላው ዓለም ሕዝብ ዘንድ ታላቅ ድንጋጤን ፈጠረ። ሳይንስና ይፋዊ መግለጫው አጥጋቢ መልስ መስጠት ባቃታቸው ጊዜ የሰው ልጅ ምናብና ፍርሃት ክስተቱን መሙላት ጀመረ። ከነዚህ ምናብ ውስጥ የጠፋችውና የተረገመችው የአትላንቲስ ከተማ አንዷ ነበረች። በአፈ ታሪክ የምትታወቀው እጅግ የላቀ ስልጣኔ፣ ሳይንስና ሀብት እንደነበራት የሚነገርላት አትላንቲስ የተባለችው ከተማ በባህር ውስጥ ሰጥማ እንደቀረች ይነገራል። ታዲያ ብዙ የአፈ ታሪክ አፍቃሪዎች ይህቺ ከተማ የሰጠመችው በትክክለኛው የቤርሙዳ ትሪያንግል ወለል ስር ነው ብለው ያምናሉ። እንደነሱ እምነት አትላንቲሳውያን ማለቂያ የሌለው ኃይል የሚያመነጩ ልዩ የክሪስታል ድንጋዮችን ይጠቀሙ ነበር። ከተማዋ በባህር ስር ብትሰምጥም እነዚህ ግዙፍ ክሪስታሎች አሁንም ድረስ በውቅያኖሱ ግርጌ ላይ በሕይወት አሉ። እነዚህ ክሪስታሎች በየተወሰነ ጊዜ ከፍተኛ የሆነ መግነጢሳዊና የኃይል ጨረርን ወደ ላይ ይረጫሉ። ይህ ጨረር በላዩ ላይ የሚያልፉ መርከቦችና አውሮፕላኖችን የኤሌክትሪክ መስመሮቻቸውን በማውደም ኮምፓሶቻቸው በማበላሸት መሪዎችን በማሳት በቀስታ ወደ ባህር ጥልቀቱ ስበው ያስቀራሉ ተብሎ ይታመናል። ከሁሉም በላይ ደግሞ ሰዎችን ግራ የሚያጋባው ታሪክ የኤሌክትሮኒክስ ጭጋግና የጊዜ መሸጋገሪያ በር የሚለው ሐሳብ ነው። እንደ አውሮፓውያን አቆጣጠር በ1970 ብሩስ የተባለ አንድ አብራሪ በቤርሙዳ አካባቢ ሲበር ያጋጠመውን ታሪክ ለዚህ ማረጋገጫ አድርጎ ያቀርበዋል። ብሩስ እንደሚለው በበረራ ላይ እያለን በድንገት እንግዳ በሆነና ጉልበት ባለው ጭጋግ ውስጥ ገባን። ጭጋግ ውስጥ እንደገባን የአውሮፕላኑ መቆጣጠሪያዎች በሙሉ ጠፉ። በዙሪያው የነበረው ሰማይም ወደ ጨለማ ተቀየረ። ነገር ግን ከጥቂት ደቂቃዎች በኋላ ከጭጋጉ ወጥቶ ራሱን በሚያሚ አየር ማረፊያ አገኘው። የሚገርመው ነገር ቢያንስ ለ1 ሰዓት ተኩል መውሰድ የነበረበት በረራ በ47 ደቂቃ ብቻ ተጠናቆ ነበር። አውሮፕላኑ በሰዓት ውስጥ የነበረውን ርቀት በመቀነስ ጊዜን አጣጥፎ ተጉዟል ተባለ። ይህ ክስተትም ብዙዎች በቤርሙዳ ትሪያንግል ውስጥ የተፈጥሮ ሕግጋት የሚጣሱበት፣ ሰዎች ወደ ሌላ ዘመን ወደፊት ወይም ወደ ኋላ ዳይሜንሽን የሚወስድ የጊዜ መተላለፊያ በር አለ ብለው እንዲያምኑ አድርጓቸዋል። እነዚህ ሁሉ ታሪኮች፣ መጽሐፍትና የሆሊውድ ፊልሞች የቤርሙዳን ሚስጥር ይበልጥ ማራኪና አስፈሪ ያደረጉት። ነገር ግን ከነዚህ አስገራሚ ተረቶች በስተጀርባ ቀዝቃዛውና እውነተኛው ሳይንስ ምን ይላል? ሳይንቲስቶችና ተመራማሪዎች አካባቢውን በጥልቀት ሲመረምሩ የትሪያንግሉን ሚስጥር የሚፈቱ በርካታ የተፈጥሮ እውነታዎችን አግኝተዋል። በቤርሙዳ ትሪያንግል ስር ባለው የባህር ወለል ላይ ከፍተኛ መጠን ያለው የሜቴን ጋዝ ክምችት አለ። ይህ ጋዝ በድንገት ፈልቆ ወደ ላይ በሚወጣበት ጊዜ የውሃውን ዴንሲቲ እጅግ ይቀንሰዋል። በዚህ ጊዜ በላዩ ላይ የሚጓዝ መርከብ ልክ እንደ ድንጋይ በቀጥታ ወደ ታች የመስመጥ ዕድሉ ከፍተኛ ነው። ጋዙ ወደ አየር ሲወጣ ደግሞ የአውሮፕላን ሞተሮችን ሊያቃጥል ይችላል። በዚህ ቀጠና ውስጥ መግነጢሳዊ ሰሜንና እውነተኛው ሰሜን በአንድ መስመር ላይ ይገናኛሉ። ይህ ደግሞ አቅጣጫ ጠቋሚዎች ኮምፓሶች እንዲሳሳቱ ያደርጋቸዋል። በተጨማሪም ይህ አካባቢ ድንገተኛና አስፈሪ አውሎ ንፋሶች የሚነፍሱበትም ስፍራ ነው። የቤርሙዳ ትሪያንግል ታላቁ ሚስጥር የባህሩ ሳይሆን የሰው ልጆች ስነልቦና ነው። እኛ የሰው ልጆች ከተራና አሰልቺ ከተፈጥሮ ክስተቶች ይልቅ ልብ አንጠልጣይና ሚስጥራዊ ታሪኮችን መስማት እንወዳለን። የ5 አውሮፕላኖች መጥፋት በሰዎች ስህተትና በነዳጅ ማለቅ የመጣ ነው ከማለት ይልቅ በባዕዳን ፍጥረታት ተጠለፉ ብሎ ማሰብ ለፊልምም ለወሬም ማራኪ ነው። መርከቦች በከፍተኛ ማዕበል ሰጠሙ ከማለት የአትላንቲስ ክሪስታሎች ዋጧቸው የሚለው ተረት አእምሯችንን ይበልጥ ያነቃቀዋል። ጋዜጠኞች፣ መጽሐፍ ጸሐፊዎችና የሆሊውድ ፊልም አዘጋጆች ይህንን የሰው ልጅ ጉጉት ባህሪ በመረዳት እውነታውን በጥቂቱ እያጋነኑ ያልተገናኙ ክስተቶችን አንድ ላይ የቀጠሉ ለግማሽ ክፍለ ዘመን ያህል በዓለም ዙሪያ ትልቅ የትርፍና የዝና ምንጭ አድርገውት ቆይተዋል። ይህ ማለት ግን የቤርሙዳ ትሪያንግል ፍጹም ሰላማዊ ስፍራ ነው ማለት አይደለም። ይህ ቀጠና ተፈጥሮ የራሷን ኃያልነትና ቁጣ የምታሳይበት እውነተኛ መድረክ ነው።
በድንገት የሚፈነዱት የሜቴን ጋዝ ክምችቶች እንዲሁም ሰማይ ጠቀስ ሆነው የሚነሱት ድንገተኛ አውሬ ማዕበሎች እናም የኮምፓስ መርፌዎችን የሚያሳሱት መግነጢሳዊ መገናኛዎች ሁላችንም ከተፈጥሮ ሕግ በታች መሆናችንን ያስታውሱናል። የባህሩ ጥልቀት አሁንም ድረስ የሰው ልጅ ካርታ ያልሰራላቸው ያልደረሰባቸውና ያልፈታቸው በሚሊዮን የሚቆጠሩ ሚስጥሮች አሉት። የቤርሙዳ ትሪያንግል ትልቁ ጠቀሜታ የሰው ልጅ ፍርሃት ውስጥ መክተቱ ሳይሆን ስነ ፍጥረትን ይበልጥ እንድንመራመር ቴክኖሎጂያችንን እንድናሻሽልና ለውቅያኖስ ኃይል ተገቢውን ክብር እንድንሰጥ ማድረግ መቻሉ ነው። የሰይጣኑ ትሪያንግል ሚስጥር ዛሬ ላይ ተፈቷል። ከጀርባው ያለው እውነተኛ የሰው ልጅ ምናብ የተፈጥሮ ኃይልና ጥቂት አጋጣሚዎች ድምር ውጤት ብቻ ነው። በሌላ ድንቅና ሚስጥራዊ ታሪክ እስክንገናኝ ድረስ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። ቻናሉን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።